ሰላም ሰላም የዩቲዩብ ፋሚሊዎቼ፣ ዛሬ በፓርት 2 መጥቻለሁ። ፓርት 1ን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተስፋ አድርጋለሁ። አሁን ቀጥታ ወደ ጥያቄዎች እንሄዳለን። የዛሬ ጥያቄያችን ምንድነው? how to find x xን እንዴት ማግኘት እንችላለን የሚለውን እናያለን። ሶሉሽን ብለን እንጀምራለን። ሶሉሽን የመጀመሪያው ጥያቄ ምንድነው? x + 5 = 11/5 ይሄ እንዴት ነው የምናገኘው ስንል ምንድን ነው የምናደርገው? ክሪክሮስ ሜቴድ there are so many method ብዙ መንገዶች አሉ እናገኝበት። ምንድን ነው የምናደርገው? 10x + 15 = 55 እንዴት ያገኘነው? 10x + 5 times 10 plus 5 times 11. 10x plus 15 is equal to 55. This means 10x is equal to 55 minus 15. ስለዚህ ምንድነው 10x plus 15 is equal to 55. ስለዚህ 10x is equal to 55 minus 15 እናደርጋለን። ከዛ ምንድን ነው እናደርገው? እንቀንሳለን። ስንቀንሰው ምንድን ነው የሚመጣው? 10x is equal to 55 minus 50. 10x is equal to 55 50 ሲቀነስ ስንት ነው? 5 ይቀራል። ይሄ ምንድን ነው እናደርገው? ኦቨር 10 እናደርጋለን። ከዛ 10 በ10 ይጣፋል። x is equal to 5/10 ነው ማለት ነው። ይሄና 1/2 እና 5/10 እኩል ናቸው። እንዴት ነው ካላችሁኝ ይሄን 1/2 ሲካፈል 0.5 ይመጣል። 0.5/10 አለች። ይሄ ማለት 5/10 ማለት ነው። ወደ ሁለተኛው ጥያቄያችን ስንሄድ ምንድነው? find x 2x is equal to 3/3 ነው ብለው እንዴት የምናገኘው? 2x is equal to 3/3 x plus 7/5 አሁን በቅዱ መንገድ ክሪክሮስ እንጠቀማለን። ክሪክሮስ ሜተድ እንጠቀማለን። ክሪክሮስ ሜተድ ስንጠቀም ምንድን ነው የምናደርገው? 2x is equal to 3/5 x plus 7 ይህ ማለት ነው 10x minus 3x is equal to 21 እንዴት ያገኘ ነው? 2x times 5 10x መጣ minus x plus 7 times 3 21 መጣ። ስለዚህ ይሄ ምንድን ነው የምናደርገው? 10x እኩል ይሆናል 3x plus 21 is equal to 10x minus 3x is equal to 21. This means 7x minus 21 ማለት ነው። ስለዚህ ኦቨር 7 እናደርጋለን። ይሄ ማለት ነው መጀመሪያ ምንድን ያደረግነው? ይሄንን አባዛን አባዝተን ምንድን ያመጣነው? 10x minus 3x is equal to 20 አመጣን። ከዛ ይሄን ደግሞ በቀላሉ ለመስራት ምንድን ነው የምናደርገው? 10x minus 3x is equal to 21 ነው። ከዛ is equal to 7x minus 21 አለ። ኦቨር 7 እናደርጋለን። 7 እና 7 ይጣፋል። ምንድን ነው የሚቀረው? x ነው። አሁን እኛ የምንፈልገው ምንድን ነው? x ስለሆነ ማለት ነው። ስለዚህ እዚህ ጋር ብለን 21 ለ7 እናካፍላለን። ስንት ነው? 3 ይመጣል። 21 ለ7 ሲካፈል
እንዴት ነው ይሄን ያመጣነው ካላችሁ 7 እና 3 ስንት ነው? 21 ነው በቀላሉ። ስለዚህ 7 እና 3 አባዝተን ይሄን አመጣን። ሌላም ደግሞ ከፈለጋችሁ በሎንግ ዲቪዥን ማለት ትችላላችሁ። ሎንግ ዲቪዥን መጠቀም ትችላላችሁ። ሎንግ ዲቪዥን ማለት ነው 27 ስንት ነው? 7 3 ጊዜ 27። ስለዚህ ምንድን ነው ሪማይንደር 0 ነው። ደግሞ 0 አይጻፍም። ስለዚህ ኤክስ ዋጋ ስንት ነው? 3 ነው ማለት ነው። ሌላ ምንድን ነው